እኔ እንጃ እንግዲህ እኔ እንጃ የረመዳን ገበያ እኔ በቀን ያመጣሉ። ተኝታለች። እስኪ የረመዳን አቅራት መረታተብ እንጀምር። ስምዬ ዝርክርክ ያለ ቦታ የተዝረከረከ ቦታ ሸከምናቸው እንጂ ምን እንደማደርገው ራሱ ሳርጢስ የኢትዮጵያ ሳርጢስ አገኘው። እንጀራ ታታይ ጃጂ እንደ ጠንቋይ ይሽሹ ይበለሽ ነው። ጠንቋዮቹ በደንብ ነው የሚያደርጉት። እንደዛ አድርገው መሰለኝ እንግዲህ አይቻቸው አላገሉ ሲባል ነው እንጂ ግን ሳርጢስ ሀጆሯቸው ያደርጋል። ከፀጉራቸው ይሰካሉ ነው እንጂ ከፀጉራቸው ይሰካሉ። እንደዛ የሚያስፈራራ ነገር ነው የሚወዱት። ሱብሃነከ ያ ረብ አላህ ይጠብቀን። ኩራዝ እንዲሁ በአላህ ስም የኢትዮጵያ ኩራዝ እዚህ አገኘሁ ብለሽ ታምኛለሽ? የኢትዮጵያ ኩራዝ የእንትኑ እሺ ስሟ ወላሂ አውቶ ወላለች። ውስጧ ቤንዚን አላት፣ ከዛ ክር አላት፣ ትለኩሳለች። አሁን እቺ መብራት ቢጠፋ ማለት ነው። ገርሞኝ የኢትዮጵያ ኩራዝ ስታምር ነው ደስ ትላለች። አሁን ገርሞኝ እዚህ መብራት ሲጠፋባት እየተጠቀመች ነው። የባልቴት ነገር በአጋጣሚ ምናልባት መብራት ከጠፋ አይዞን ይኸው ይሄ እንትኑ ማለት ነው። ዱላብ ፈልጌ በስንት መከራ አስተካክል ቦታ ፈልጌ አስተካከልኩ በስንት መከራ። የሾርባ ሽስሙ ሽፎን ሶስት ነው ያለች። خلاص እዚህ ላይ አሁን ደግሞ ምን ላድርግበት? ምንድን ነው ይሄ ግን? ማዝሪ ምን እንደሆነ ግራ የሚገባኝ እኮ የት እንደምረትበው አቅራጣቸው ምናምን እንዴት እንደሚያስጠላኝ የት ራሱ ቦታ አግኝቼ እንደምረትበው ነው የማስበው። የረመዳን እንትን አቅራጥ ቦታ በደንብ የለም። የት ነው የሚገኘው? አልሙሂም ወንዶች ተከታታዮች እንዴት ናችሁ? ወሬ ይዤ ይኸው ሰላም እንኳን አላልኳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ቦታ ከመጣት የተነሳ እቃ ሁሉ ተደራረበ። ቦታ ከመጣት የተነሳ ማለት ነው። ይሄን ቦታ ልፈልግለት እስኪ